ሚዲያዎች እስኪ ከፊት መግለጫት ላይ ነው ወደፊት sorry Nyagas ya. አመሰግናለሁ ጓደኞቼ በጣም ለኔ ዋጋ ያላቸው አብራደግ ጓደኞቼ ናቸው በጣም አመሰግናለሁ ይሁንዬ ይሻላል ወደ ጥያቄዎቻችን ስንመለስ አቶ አብርሃም ተጨማሪ ጥያቄ ጠየቁት ነው ብዙ ባለሙያዎች ተሳትፈዋል እንደው አንዳንድ ስራ ሊሆን ይችላልና ልክ ነው ጋሽማ ሶስት ስራ ይሰራል ግን ደግሞ አንድ ሁለቱ ከሰራዋቸው ጀነሮች ጋር ተመሳሳይ ስለነበሩ ለቀጣዩ ብዬ ሁለቱ ቀንሽ ማንዱን ያስቀረጥኩት እኔ በፊት ገና ሙዚቃ ውስጥ ተደረባሁኝ እማስተባው የሆነች ምስላት ዘቢባለች በቃ እንደና አስቴር አወቀ እንደነ ማህሙድ አህመድ ትልልቆቹ ስራዎቻቸው እየሰማን የመጣናቸው በጣም ኳሊቲ በቃ ጽድት ያለ ስራ የሚሰሩት ምክንያቱም በጣም ባለሙያ ሆኖ ስራቸውን ጠንቅቀው በሚያውቁ እንዲሁም ደግሞ በስነ ምግባር ከተነሱ ባለሙያዎች ጋር ስለሚሰሩ ነው ያንን የመሰለ ዘመን ተሻጋሪ ስራዎችን የሚሰሩትና እንደነሱ መሆን ፈልግ ነበርና ጋሼ ጋር ሲሄድ አበበ ብርሃኔ ጋር ሞገስ ተካ ጋር ሲሄድ ያ የመመኛው አይነት ፐርሰናሊቲ ነው እሱ ጋር ያገኘሁትና አንድ ስራ ይስጡኝ ሁለቱም ስራ ይስጡኝ ወስድ ነበር እና ተሰብስቦ 20 ምናምን ስራ ሲሆን ስንመርጣቸው ሚዛን ይደፋል ውስጥ ሌጀንደሪ ነው አይደለ ስራቸው በጣም ሚዛን ይደፋል ነበርና ግን ደግሞ እንዳልኩ ጋሼማ ሶስት ስራ ስለሰራ ሶስቱንም አልወሰድም ከሌላ ስራ ጋር በጃነር በቅኝትም የሚመሳሰል ስራ ስለነበረ የጋሼን ስራ የተወሰነ ማስቀመጬ ማድረግ ያለብኝ መልጫለሁ እንዲሁም ደግሞ ያሁኑ ጀነሬሽን ደግሞ የሚወክሉ ቀደም ወንድም እንዳለው እንደናት ነው ግርማቸው እንደሰሚው አንድ የተጠቀሱ ባለሙያዎች እነሱ ጋር ደግሞ ዘመን ተሻጋሪ ስራ እየሰሩ ነው ከነሱ ጋር እየሰራው መጥቻለሁና ከነሱ ለመውሰድ ሞከርኩኝ እንዳልከው ነገሩ ብዝት አለ ግን ደግሞ ውበት አለው ወጥቶ ስትሰሙት እንዲሁም ደግሞ ድጋሚ ሐሳብ አስተያየታችሁን ስትሰጡኝ በጣም ጓጉቻለሁ ምክንያቱም እስከዛሬ ብቻዬንና አብሮኝ ያሉ ሰዎች ናቸው እየሰማን ያለነውና በጣም ከነዚህ ሰዎች ጋር በመስራቴ በጣም ደስተኛ ነኝ እንዲሁም ካለቀ በኋላ ደግሞ የመጡ ስራዎችም አሉና የበለጠ ለስራው ለአልበሙ ውበት ሰጥተውታል መብዛቱ ትንሽ ዋጋ ላይ ወዳርጎኛል እንጂ ለስራዬ በጣም ትልቅ ክብርና ትልቅ ሞገስ ይቻላል ሌላው ያለው መብዛቱ በጣም እኛን የሚያሳስበን ነገር ነው እንደውም ባለፈው ዓመት አቶ አብርሃም ያስታውሱ ከሆነ ኦልሞስት ከ30 ምናምን በላይ ሰዎች ነበሩት በአመት ውስጥ ማለት ነው ዘንድሮ ደግሞ በየሳምንቱ ነው ይወጣለው መጠበቁ በራሱ 5 አመት ላይ ሌላ 6ኛ አመት ነው የሚያመጣውና እኔ ኩኩዬ በጣም መወዳት በጣም ማከብራት ድምጻዊት ናት እና አውርተን ተነጋግረን ሁሉ የድላችንን ነው ዘውዬ ዝም ብለሽ ደቂቃ ተባብለን ነውና እግዚአብሔር ሁሉንም እድል እንግዲህ ለየራሱ ማለት እኔ የራሴ የሆነ ኦዲየንስ አለኝ ኩኩዬ እንደዛው ኔክስት የሚያወጡትና እስኪ ያው የተለያየ ጃነር ስለሆነ ያለ እንግዲህ ስሙትና እናንተ ሞገስ እንዲኖር አድርጉልኝ አመሰግናለሁ እሺ ተመስገን ወደ ተመስገን ጥያቄ ስመጣ ተመስገን ለሙያው ያለህን አረዳድ ለኔ የሰጠኸኝን ቦታ በጣም ነው ማከብረው ምክንያቱም ሰው ካንታኮ ሰው ሲረዳው ያለፈበትን መንገድ ደስ ይላልና የገለጽክበትን መንገድ በጣም ደስ ይላል አመሰግናለሁኝ ባካ ቮካሊስት አንድ የተወሰኑ ስራዎች ላይ የገቡ አሉ ነገር ግን በታሰበው ልክ ወይ ደግሞ አንተ ይሆናል ብለህ ባሰብከው ልክ አይደለም አንድ ስራ ላይ የተጠቀመው ነገር ግን ኮላባሪ መስራት ላይ በጣም የምንወደው እኮ ዘፋኝ በቀላ አረጋ አብረን ሰርተናል
እንዲሁም ደግሞ ገዳ ኦሮምኛ ዘፋኙ እና መሰለ ጌታውን የጻፉት ግጥም እንዲሁም ደግሞ አበበ ብርሃኔ ዜማውን የሰራው ኦሮምኛ በአማርኛ ለመጀመሪያ ጊዜ ሰርቻለሁ። ስራው በጣም የተለያዩ አይነት ይዘቶች አሉት። ፍቅርን በተለያየ መንገድ ገልጸናል። በተለያየ በቁጭት በስኬት በሐዘን ገልጸናል። ሌላው አለምዬ አንሳይ ወዳጆ ቆንጆ ስለ እናትም ስለ ሀገርም የሚሆን ስራ ሰርታልናለች። እንዲሁም ስለ ሴት ልጅ ጥንካሬ ሰርቻለሁ። አንድ ልዩ የሚያደርገው ስራ ምንድነው? ሞገስ ተካ ይሰራልኝ ምስጋና ሰዎች ይሰኛል። ርዕሱ ስለ ምስጋና ነው። በህይወታችን ብዙ አይነት ነገሮች ይገጥሙናል። ብዙ አይነት ሰዎች ይገጥሙናል። የሚያበረቱን አሉ። ከፈጣሪ ቀጥሎ ደግሞ ገፍተው የበለጠ የሚያበረቱንም አሉ። እሱን ሰዎችን እግዚአብሔርንም ያመሰግንኩበት ስራ አለ። እንዲሁም ደግሞ ባለን ነገር መርካት በቃ ዋናው እድሜ ዋናው ጤና ነው አይነት ሀሳብ ያለው ስራ ላይ ብዙ 13 የተለያየ ሀሳብ አለኝና ሞክሬያለሁ። እኔ ባለኝ እድሜ ለቀጣይ ትውልድ ቢያንስ የዝም ባገማ ብለው እንኳን እኔ የትናንቶቹ እንደዘፈንኩኝ ሁሉ እነሱም የኔ መጫወት እንዲችሉ የሚያስችል በሀሳብም በምንም ጥሩ አድርጌ ለመስራት ሞክሬያለሁ። ከዞጃ ጋር አብሮ የመስራት ሀሳብ ነበረ። ኦልሞስት 4 ወር የፈጀ የስራ ሂደትም አብረን አሳልፈናል። ዞጃክ ለአርቲስቱ ጥሩ ነገር ይዞ መጥቷል። እያየንም ነው። ከእህታችን ከቬሮኒካ ከያሬድ ጉዱ ከነብስሬ ጀምሮ ጥሩ ነገር በራሳችን ዩቲዩብ እንድንሰራ የሚያደርግ ፕላትፎርም ይዘው መጥተዋል። እኔም ያንን ሀሳብ ወድጄው ተከትዬ ነበረ። ነገር ግን እኔ ሙዚቃውን የማከብር ሰው ገንዘቡን ሳይሆን ሙዚቃውን የማከብር ሰው ምክንያቱም ሙዚቃ ስትሰራ ለማህበረሰቡ ይጠቅማል ወይም ደግሞ ባለሙያው በለፋበት ልክ አቀናባሪ ቀደም ብለዋል። ከዚህማ እስከ ላይቭ ኢንስትሩመንት እስከሚገቡ ሰዎች በጣም የለፉበት ስራ ነውና ያንን በባለሙያ እንዲሸጥ ስለፈለኩኝ ለነሱ አሸጥ ነው። ምክንያቱም ስራዬ ትክክለኛ ኦዲየንስ ጋር እንዲደርስ እፈልጋለሁ። ምክንያቱም እኔ ኢትዮጵያዊ ዘፋኝ ነኝ። ኢትዮጵያዊ ኦዲየንስ ያለኝ ኢንተርናሽናል ለመሆን ኢንተርናሽናል የሚያደርገኝ ስራዎችን መስራት ይጠበቅብኛል። ነገር ግን በዞጃክ በኩል ቢሄድ ስራዬ ትክክለኛ መንገድ ይዛል ስላላሰብኩኝና ጥሩ ኦፈር ተሰጥቶኛል። ነገር ግን እኔ በምፈልገው ዲሲፕሊን ስላልሆነ ትቻለሁ። ያንቺ የራሴ ትያለሁ። እህቴ ሚላት ደግሞ በጣም አመሰግናለሁ ስለኔ ያለሽን አረዳድ። እንደምንም የተባለበት ምክንያት እንደምንም የምትባለው ሲንግል ማናት ትራክ ስትሰራ በጣም ከባድ ጊዜ ላይ ነበርኩኝ። በጣም ከባድ ደግሞ ወጣው የማይመስለኝ ከባድ ጊዜ ላይ ነበርኩኝ እና በወቅቱ ነው ወንድዬ ሲሰራልኝ ከምህረት ጋር እንደ ሲንግል እንዳወጣው ነበረ። ግን ፈጣሪ አልፈቀደውም። ለአልበም ሆነ። ያ ጊዜ አለፈ፣ እንደምንም ታለፈ። ከዛ ደግሞ ስራው ደግሞ በጣም ውብ የሆነ የብዙ ሰዎችን ስሜት ሊገልጽ የሚችል ቆንጆ ስራ ስለሆነ ያንን ያደረግንበት ምክንያት ተጨማሪ ጥያቄዎች ካሉ መመለስ ነው። እሺ፣ ጥያቄ ያላችሁ ሴቶች ኪነት አቡ አለ አንድ እሺ